እንደ አውሮፓውያኑ አቆጣጠር በ2016 ዓ.ም በአንድ የንግድ ተቋም በር ላይ ያለ የደህንነት ካሜራ እንግዳ የሆነ ክስተት ቀረጸ። በመጀመሪያ ሁሉም ነገር እንደተለመደ ሆኖ አንድ ቤት የሌለው ግለሰብ ከተዘጋው ሱቅ ፊት ለፊት በግድግዳ በኩል ተኝቶ ቢታይም በድንገት ግን አንድ ሰው መጥቶ በሩን ሳይከፍት በቀጥታ ወደ ውስጥ ሲገባ ታየ። ያን ቤት አልባ ሰው ሲመጣ ያየው ወጣት በሩን ሳይከፍት መግባቱን ተመልክቶ የተደናገረ ይመስላል። ወዲያውኑም የደህንነት ካሜራው የቀን መቁጠሪያ ከ2016 ዓ.ም ወደ 2019 ዓ.ም ያለማቋረጥ መቀያየር ጀመረ። በሱቅ ውስጥም ያሉት መብራቶች በመጥፋትና በመብራት እየተርገበገቡ መታየታቸው ብዙሃኑ ወደ ውስጥ የገባው ግለሰብ ቴሌካይኔቲክ ወይንም ኤሌክትሪክ ኃይል እንዳለው እንዲያስቡ አድርጓቸዋል። ይህ እንግዳ ክስተት በዚህ ሳያበቃ በድጋሚ በገባበት በኩል ተመልሶ ሲወጣ ታየ። የሱቁን ባለቤት ይህን የካሜራ ቅጂ ባየ ጊዜ ግራ ተጋብቶ በተንቀሳቃሽ ምስሉ ላይ ሰዎች ያላቸውን ሐሳብ እንዲሰጡት በመጠየቅ ቅጂውን ለሕዝብ አጋራ። እናንተስ ይህ ክስተት ምን ይመስላችኋል?